በኪሮስ ሪፖርት በእንግሊዝኛ በአማርኛ ደግሞ የቴድሮስ ኪሮስ ግምገማ እንበለው አንድ ስም ይሰጠዋል። እ፣ ለመጀመሪያ ጊዜ ነው ወይም ሁለተኛ ጊዜ ሊሆን ይችላል። የኔ ፕሮግራም 15 ዓመት ያደረገ ፕሮግራም ሆኖ በአማርኛ አቅርቦ አያውቅም እና ይሄ ለመጀመሪያ ጊዜ በአማርኛ አንድ በጣም የተወደደ የተከበረ ወጣት ሽማግሌ፣ አንዳንዶቹ በጣም አእምሮ ስላለው ሽማግሌ ይመስላቸዋል። እውነቱን ግን መሀለኛ ነው። ወጣትም አይደለም፣ ሽማግሌም አይደለም፣ በመሀል ነው ያለው። ብዙ ዓመት ነው የተዋወቅ ነው። ጓደኛዬም ነው፣ ወንድሜም ነው፣ ቤተሰብ ነው። አክሎክ ልምነህ ይባላል። ዶክተር ልምነህ ብዬ ነው የምቀልድበት በጣም አስተዋይ ስለሆነ እና ለመጀመሪያ ጊዜ እሱን ማስተዋወቂያ ነው። ማስተዋወቅም ለኢትዮጵያኖች አያስፈልግም። በጣም የታወቀ የተከበረ ሰራተኛ፣ ሰው አክባሪ፣ ታጋይ ነው እና እንዴት ነህ አክሎክ? በጣም ሰላም ነኝ። በጣም አመሰግናለሁ ዶክተር በፕሮግራም ላይ ስለጋበዝከኝ። ደስታው የኔ ነው እንጂ አንተ እኮ ለምሳሌ ይሄ አቡጊዳ የሚባል በጣም ቁም ነገረኛ ቴሌቪዥን ፕሮግራም ከጀመርካቸው አንተ ነህ። እኔ ደግሞ በዚያ ወቅት ነው የኔ ፕሮግራም የተጀመረው። አቡጊዳ አሁን ለጊዜው ተቋርጧል፣ ግን ሁልጊዜ እንደገና እናንቀሳቅሰው እናሰራው እያልክ እንደጨቀጨቅኩ ነው እና አንድ ቀን ሳይሆን አይቀርም እና እስቲ ራስን አስተዋውቅ። ኦኬ፣ በመጀመሪያ እንግዲህ አንተን ማመስገን ወዳለው በዚህ ፕሮግራም ላይ ስለጋበዝከኝ። አክሎግ ልመነ እባላለሁ። የምኖረው በሪቬር ከተማ ነው የምኖረው፣ እዚህ ማሳቹሴት ውስጥ። ማሳቹሴት ከመጣው ወደ 27 ዓመት ይሆነኛል እና ይህንን 27 ዓመት ሙሉ የኖርኩት በቸልሲ የሚባል ከተማና በሪቬር አካባቢ ነው የኖርኩት። የምሰራው ለግሎሪ ግሎባል ሶሉሽን የሚባል ካምፓኒ ዲስትሪክት ሰርቪስ ማኔጀር ሆኜ ነው የማገለግለው በአሁኑ ሰዓት። ከዛ ውጪ ደግሞ እንደዚሁ በማህበረሰቡ ውስጥ በሲቲ ኦፍ ሪቬር የፕላኒንግ ቦርድ ሜምበር ነበርኩኝ። አሁን ደግሞ የዞኒንግ ቦርድ አባል ነኝ። ከዛ ውጪ እንደዚሁ ደግሞ ሎካሊ ቢሽሞንት የሚባል አካባቢ የዳም የቦርድ አባል ነኝ። ከዛም በተጨማሪ ደግሞ በዚሁ በእኛ ራሳችን ኮሚኒቲ በኢትዮጵያን ኮሚኒቲ ውስጥ የማሳቹሴት ኢትዮጵያን ሰፖርት አሶሲዬሽን የቦርድ ሴክሬታሪ ሆኜ እያገለገልኩ እገኛለሁ። እስቲ ወደኋላ መለስ እንበልና እንዴት ነው እኔ እናንተ የተገናኘ ነው? ረስቼዋለሁ። የት ነው ጥሩ ጥያቄ ነው ፕሮፌሰር። እኔ እናንተ ለመጀመሪያ ጊዜ የተዋወቅ ነው እኔ እዚህ ሀገር እንደመጣው ለትምህርት ነው አክቹዋሊ የመጣሁት እና አርትጎ በዚህ በጥገኝነት የአሳይለም ፕሮሰስ ውስጥ መሄድ ስለነበረብኝ የሆነ ቦታ ላይ ጋዝ ስቴሽን ጋዝ ፓምፕ አደረግ ነበር። እኔ እዛ ጋዝ ፓምፕ እያደረግኩኝ አንተ የጋዝ ፓምፕ ከማረግላቸው ከስተመሮች ወይም ደንበኞቼ አንዱ ነበርክና በዛ አጋጣሚ ቆመን ጋዝህን ፓምፕ አድርጌ እስክጨርስ ድረስ እስክሞላል ድረስ እናወራ ነበረ ማለት ነው። እና እኔ ያን ጊዜ ነው የማውቀው። ከዛ በኋላም እንደዚሁ በሀገራዊ ጉዳዮች ላይ ስታየኝ እንዳውም ሰርፕራይዝ ነው የሆንከው ስለኔና ያኔ ነው እኔ እናንተ የተዋወቅ ነው። በጣም ይገርማል። እኔም አሁን አስታውሰዋለሁ ይሄ ነገር ሳይ መጀመሪያ በጣም ወጣት ነህ፣ ገና እያደግክ ነው፣ እየበሰልክ ነው። እናገኘውና እዚያ ከጥቂት ቀኖችን ወር ይሁን 2 ወር አላስታውሰውም፣ አንድ ትልቅ የኢትዮጵያኖች ስብሰባ ቦታ አየሁ እና እኔ ደንግጫለሁ። የልጅ ከ2 ወር ሴሽን ነበር ያገኘሁት። አሁን ደግሞ ይሄ ትልቅ የኢትዮጵያኖች ስብሰባ ውስጥ ምን እያደረገ ነው? ወጣት ነው። ገርሞኛል እና መጠየቅ አልፈለኩም። ዝም ብዬ ታዝቤ ነው ያሳለፍኩት። ግን እኔ ብቻ አይደለም ደግሞ የሚደንቀኝ፣ ማት ሰዎች አንተን የማያውቁ በሩቅ ብቻ አይተው እንደዚህ ቁም ነገረኛ ሰፈሮች ሲያዩ ደግሞ ይገርማቸዋል።
መጀመሪያ ነገር እድሜ ወጣት ነህ እና እ፣ ትልቅ ሰዎች ኢትዮጵያን የሚያንቀሳቅሱ እንደ ብርቱካን ሚደቅሳ ለምሳሌ ቤት ሁሉ ተጋብዣለሁ። መጥታ ነበር፣ ከአንተ ጋር ቆይታለች። አንድ ትልቅ ምሽት ዝግጅት ተደርጎላት ነበር። እኔም ኃላፊነት ሰጠኝ። በዛ ጊዜ አንድ ጃጓር የምትባል መኪና ነበር የምነዳው እና ኤርፖርት ሄጄ ብርቱካንን አመጣኋት። ቤት መጣች፣ አመሸን፣ ተጫወትን። ብዙ ነገር ነው ያሳለፍነው። እና አብዛኞቹ ሰዎች እንደኔ ይደንቃቸዋል። ይሄ ልጅ እንዴት አድርጎ ነው ከነዚህ ትልቅ ሰዎች ጋር የሚገናኘው? ምንድን ቢያደርግ ነው? የኢትዮጵያ መንግስት የከፈለው ነው? ተላላኪ ነው? ሰላይ ነው? ምንድን ነው ይሄ ነገር ብለው ጭንቅንቅ ይላሉ። ይሄ ለምን ይመስላል? አንተ እንዴት አድርገህ ነው እኛም ማናገኘው እድል ማንገናኛቸው ሰዎች ሰብስበህ አምጥተህ? እንደ ብርቱካን ብቻ አይደሉም፣ መዓት ፖለቲከኞች ናቸው። እነ ኢንጂነር ኃይሉ ሳይቀሩ ነበር አንተ የምትጋብዛቸው። ከእነሱ ጋር አንድ ቦታ ቁጭ ብለህ ትመራለህ፣ ታዋራለህ። ሁሉ ጊዜ ደግሞ ማስታውሰው ደግሞ ጉረኛ አይደለም። የሁሉ ነገር እያረክ፣ ነገር ግን በትህትና ነው። ቀረብ ብሎ ሰው ካልጠየቀ እንዲያውም መጥተህ ደፍረህ ሰው የምታነጋግር ሰው አይደለም። ይህ እኮ ትልቅ ስጦታ ነው አታክሎክ። እስቲ ስለሱ እናውራ። ይሄ ስጦታ እግዚአብሔር ነው የሰጠህ። ነገር ግን እግዚአብሔር የሰጠህ ስጦታ እንዴት ብትጠቀምበት ነው እንደዚህ እዚህ ቦታ ያደረስከው? ቀስ ብለህ ሳታፍር፣ ብዙ ተናጋሪ አይደለም። አሁን ግን እገፋለሁ፣ ትናገራለህ እና ቀስ ብለህ ሳትቸኩል ሳትቆራርጥ ንገረኝ። እንግዲህ ትልቅ ጥያቄ ነው የጠየቀኝ ፕሮፌሰር። እንግዲህ ወደዛ ውስጥ ለመሄድ ትንሽ መሰረት የሚሆን ነገር መስጠት አለብኝ ማለት ነው። እንዴት ፖለቲካ ውስጥ ገባህ ነው። ፖለቲካ ሰዎችን ለማግኘት ከነሱ ጋር አብረን ለመስራት እድል የሰጠኝ የፖለቲካ ውስጥ መግባቴ ነው፣ የፖለቲካ ኢንቮልቭመንቴ ነው። እና የፖለቲካ ውስጥ የገባሁበት ዋናው ምክንያት እኔ ተወልጄ ያደግኩት ሀረር አካባቢ ነው ተወልጄ ያደግኩት እና በወቅቱ የደርግ መንግስት ወድቆ የኢህአዴግ መንግስት በመጣ ጊዜ በዛ አካባቢ ያለን ሰዎች፣ የዛ አካባቢ ተወላጅ ያለን ሰዎች ጥቃት ደርሶብን ነበር። ወደዚህ አንደኛም የመጣሁት ለትምህርት ነው። እዚህም የቀረውበት ዋናው ምክንያት በዛ አካባቢ የአንድ አካባቢ ተወላጅ ሆነ ወሌላ አካባቢ ስትኖር የብሔር ጥቃት እንደሚደርስብ አደጋ መሆኑን ስላወቅኩ ለዛው ነው እዚህ የቀረሁት እና እንደመጣሁኝ ትምህርቴን ከጨረስኩ በኋላ የብሔር ፖለቲካን የመቃወም ፖለቲካ ውስጥ ነው የገባሁት ማለት ነው። ብሔር ፖለቲካ ዘርና ቋንቋን መሰረት ካደረገ ለሀገር አይጠቅምም። አሁንም የማምንበት ነው። ያን ጊዜም አምኜበት ያንን ስታገል ነበር ማለት ነው። ያንን ደግሞ ሳደርግ እንግዲህ ያንን የሚያራምዱ የፖለቲካ ፓርቲዎችን እና ድርጅቶችን ስደግፍ ነበር። ያም ደግሞ የማደርገው እንቅስቃሴ በተፈጥሮ አንድ ነገር ማድረግ ከፈለኩኝ ከልቤ ነው የምሰራው። ሙሉ ለሙሉ ነበር ያንን ስራ ስሰራ የነበረው እና እነዛም ደግሞ ሀገር ውስጥ በሰላማዊ መልኩ ሲታገሉ የነበሩ የፖለቲካ ፓርቲዎችን ብቻዬን አይደለም፣ እዚህ ቦስተን ውስጥ አካባቢ ያሉ ብዙ ወንድሞቼ እህቶቼ ጋር በጋራ ሆነ እነሱን እንደግፍ ነበር። በዚሁም ስራችን ደግሞ የተዋጣ በተለይ ከሰሜን አሜሪካ ካሉ የድጋፍ ድርጅቶች በየከተማው ከተቋቋሙ የድርጅቶች ውስጥ የተሻለ ፋይናንሻል ድጋፍ የምንሰጥ የተሻለ ኦርጋናይዜሽን ያለ የነበረን ያው ቀደም እንዳነሳው ራሱ አቡጊዳ ቴሌቪዥን አቋቁመን በተለይ በዛ ወቅት አገር ውስጥ ሲጨቆንና እንትን ሲል የነበረውን ህዝብ ድምጽ እናሰማበት የነበረበት ሁኔታ ነበር እና ከዚህ ሆነን እኛ የምናደርጋቸው ነገሮች አገር ውስጥ ያሉ የፖለቲካ መሪዎች በጉልህ የሚያዩዋቸው ነገሮች ስለነበሩ ያ ነው እድል የሰጠኝ እና ከቦስተን ቻፕተር ሊቀመንበርነት አልፌ በወቅቱ ደግሞ የሰሜን አሜሪካ የቅንጅት ሊቀመንበር ነበርኩኝ እና በዚህ ወቅት ከነዛ ቀደም ያነሳቸው ሰዎች ጋር በቅርበት የመስራት አጋጣሚው ስለነበረኝ ነው እንጂ ሌላ ምንም አዲስ ነገር የለውም። ይሄው ነው። ግን ይሄ እኮ ቀላል ነገር እኮ አይደለም አክሎክ። አንተ የምትሰራቸው ስራዎች እኮ ብዙ ሰዎች
ይመኙታል፣ እዚያ ውስጥ መግባት ይፈልጋሉ። ግን እዚያ መግባት በተለይ ከባህላችን ጋር ስለሚጋጭ ራሳችን ገፍተን ገፍተን አይደለም የምንገባው። እንጠብቃለን ሰው መጥቶ ይሄ ዋጋ ያለው ሰው ነው፣ ቁም ነገረኛ ሰው ነው ተብሎ ራሱ ሰው እንዲቀርበን ነው የምንሞክረው። እንደዚህ ሀገር አይደለም፣ ራሳችን አናስተዋውቅም። አንተም በሩቅ ሆኜ ሳየህ ትሁት አይን አውጣ አይደለም። ነገር ግን ትልቅ ትልቅ ስፍራዎች ውስጥ ገብተህ ቦስተን ያሉ ኢትዮጵያኖች አንቀሳቅሰሃል። በዚያ ተጨማሪም እሱ ብቻ አይደለም፣ አቡጊዳም ራሱ መፍጠር እኮ ቀላል ነገር እኮ አይደለም። ትልቅ ቴሌቪዥን ፕሮግራም ነበር የተፈጠረው፣ አስታውሰዋለሁ። እስካሁን ድረስ እነ ራሄል ባለሙያ፣ እነ አስናቄ እና አሸብር የሚመሩት አንተ ቤት ሰጥታቸው ቤት ውስጥ ነበር አቡጊዳ የሚዘጋጀው የነበረ። የሁሉ እኮ ቀላል ስራ እኮ አይደለም። እና እንዴት ነው እስከዚህ ድረስ የሀገር ፍቅር ጎትቶ እዚያ እንደደረስ አውቃለሁ። ግን በተጨማሪም ደግሞ እኮ ሰው ከኔ ጀምሮ እኮ ስስ እኮ ነው፣ ለራሱ ብቻ ነው የሚያስበው፣ እንዲታወቅ ነው የሚፈልገው። አንተ ግን እስካሁን ድረስም ሳይ ያለፈው ለምሳሌ ጓደኛችን ሳሚ የሰጠን ትልቅ ፓርቲ እዚያ ውስጥ ስራ መታዘብ ስለሆነ ታዘብ ነበርና ብዙ አትናገርም፣ ዝም ነው የምትለው። ነገር ግን ሁሉ ሰው ይወድሃል፣ ይቀርብሃል፣ ያምናሃል። እንዴት ነው ይሄ ነገር? እንዴት ብታደርግ ነው እንደዚህ ሆንከው? አለቅህም፣ መናገር አለብህ። እንግዲህ ምን መሰለ ፕሮፌሰር፣ እኔ ቅድም እንዳልኩት ለብቻ የሰራው ስራ የለም። ስራን የመስራት ትልቁ ጥበብ ከሰዎች ጋር አብሮ መስራት ነው። እኔም አደርገው ምንድነው የተሰሩ ስራዎቹ የብቻ ስራዎች አሉ፣ የጋራ ስራዎች ነው። ከሰዎች ጋር ተግባብተህ ራስን እኩል አድርገህ መስራት እስከቻልክ ድረስ ስራዎች ሁሉ የተቃኑ ነው የሚሆኑት። ከዛ ባለፈ እኔ ምንም በግሌም የሰራሁት ነገር የለኝም፣ ይሄ ነው ብዬ የምናገረው ነገር የለኝም። ግን እንዳልኩ የምንሰራቸው ስራዎች ሁልጊዜ ከሐሳብ አንስተን እስከ ማስፈጸም ድረስ የምንሰራቸውን ነገሮች በጋራ በእኩልነት ተነጋግረን ተደማምጠን ስለምንሰራ አብዛኛውን ጊዜ እዚህ አካባቢ የምንሰራቸው ነገሮች ሁሉ የተዋጣዋላቸው ናቸው። እና እኔ አንድ ሰው አንድ ነገር ለመስራት ሌላ አዲስ ጥበብ የሚያስፈልገው ነገር ያለ አይመስለኝም። ከሰው ጋር አብረ የመስራት ጥበብ እስካለ ድረስ ማንኛውም ነገር መስራት ይቻላል ብዬ ነው የማምነው። እና ሜቢ ያ ሊሆን ይችላል ብዬ ነው የማምነው። እስቲ አሁን ቀስ ብለን ደግሞ ወደ ሀገራችን ባህል እንግባ። ይሄ ከባድ ነው፣ ባትፈልግም መመለስ የለብህም። ነገር ግን ሀገራችን እንደምታውቀው በዘርነት ተጠቅቷል። ፕሮፌሰር መስፍን ወልደ ማርያም የሚሉት ነገር አለ፣ ሁልጊዜ አስታውሰዋለሁ። የኢትዮጵያ ሕዝብ አብሮ መምላት መጫወት ይችላል፣ አብሮ መስራት ግን አይችልም ይሉ ነበር። ይህ በህይወቴ ውስጥ አጋጥሞኛል። እኔ አብረን መጨፈር፣ መደሰት፣ መሳቅ እንችላለን። አብሮ መስራት ግን ለኢትዮጵያኖች በጣም ከባድ ነው። ባህላችን አይፈቅድም። ለምን እንደሆነ አላውቅም። እስቲ አንተ በመንፈሳዊ መንገድ ይኸውና የቤተ ክርስቲያን ሰው መሆን አውቃለሁ። እኔ አይደለሁም፣ እኔ ኃጢአተኛው ነኝ። አንተ ነህ ቅዱሱ። ቤተክርስቲያን ትወጣለህ ትገባለህ። እና እስቲ በመንፈሳዊ መንገድ ይሄ ነገር አንደኛ ለምንድን ነው እንደዚህ የሆን ነው? ተፈጥሯዊ ጉዳይ ነው ወይስ የትምህርት ጉድለት ነው ወይስ የአስተዳደግ እጥረት ነው? እንዴት ነው እንደዚህ የተበላሸ ነው? አንደኛ ጥያቄ እሱ ነው። ሁለተኛው ደግሞ ይሄ እንዴት አድርገን ነው የምናስተካክለው? በአንተ አስተሳሰብ ምን ብናረግ ነው አብረን መስራት ምንማረው? ጥሩ ጥያቄ ነው። ለማስተካከል ያህል የሰጠኝ ብዙ ነገር እየጨመርክልኝ ነው ያለውና እስካሁን ድረስ አሁን ደግሞ መጨረሻ ላይ መንፈሳዊነትንም ሰጥተኛልና እዛ ላይ እንኳን በጣም ጠንካራ አይደለሁም እኔ።
ግን ያነሳው ጥያቄ መሰረታዊ ጥያቄ ነው። ምንድን ነው እንደውም እንዳልከው ኢትዮጵያኖች አብረው መስራት አይችሉም የሚባል ነገር አለ ብለን ያነሳው እና እንግዲህ ብዙ አብረን መስራት የምንችላቸው ነገሮች አሉ። አንዳንድ ጊዜ ልክ ነው ብዙ አብረን በጋራ ያልሰራናቸው ነገሮች አሉ። ደግሞ አብረን በጋራ የሰራናቸው ነገሮች አሉ በታሪካችን ማለት ነው። ለምሳሌ ኢትዮጵያኖች ብዙ ጊዜ አገራችን ህዝባችን ሲደፈር በጋራ ነው የምንቆመው። ይሄ ደግሞ ለዚህ ተምሳሌት ለአንተ አልነግርም አድዋ በጋራ ማንነታችንን ያስከበርንበት ታሪካዊ ድል ነው። ያ የሚያሳየው በጋራ መስራታችንን፣ መነጋገራችንን፣ መተሳሰባችንን የሚያሳይ ነው። ግን ያ ለምን አልቀጠለም የሚለው ትልቅ ጥያቄ ነው። እንግዲህ አባቶቻችን ቅድመ አያቶቻችን በሀገር በህዝብ ላይ በመጣ ነገር ላይ ትልቁ ትንሽ ሆኖ ሁሉም እኩል ሆኖ በጋራ የሚመክርበት ዘመን ነበረ። እንግዲህ አሁን ደግሞ ያለው ሁኔታ ያንን አይመስልም። ይሄ ትውልድ አይ ቲንክ በእኔ ግምት እንደ ውድቀት እንደ ፌለር ነው የማየው እና ይሄ የወደቅንበት ጊዜ ነው ብዬ ነው የማስበው። ይሄም የሆነበት ዋናው ምክንያት አንዱ መጀመሪያ አብሮ ለመስራት መተዋወቅ ይፈልጋል። ከመተዋወቅ በኋላ መከባበር ያስፈልጋል፣ መደማመጥም ያስፈልጋል። ከዚህ በኋላ ነው አብረን ፕላን አድርጎ በጋራ መስራት የሚቻለው። ሳንተዋወቅ፣ ሳንነጋገር፣ ሳንከባበር ሌላ ነገር ማድረግ የሚቻልበት ሁኔታ አይፈጠርም። እኔ እንደሚመስለኝ ላስት 40-50 ዓመታቶች ውስጥ የነበሩ ይሄ የሬቮሉሽን የአብዮት የተለያዩ ነገሮች የነበሩት ነገሮች ማህበረሰባችንን በኔጌቲቭ በሆነ መልኩ አፌክት ያደረገ ይመስለኛል ማለት ነው። እና ያ ምንድነው እንዳንነጋገር በጠላትነት እንድንፈራረጅ ብዙ ነገር በቀናነት እንዳንተያይ ያደረገን ጉዳይ ነው ብዬ ነው ማምነው። ትልቁ ጥያቄ ይሄንን እንዴት ነው ማስተካከል የምንችለው ነው። እንደኔ እይታ አሁን በተለይ ሀገራችን ባለችበት ሁኔታ ኢትዮጵያን እንደ ሀገር ህዝቦቿን ደግሞ እንደ ህዝብ ለማስቀጠል ማንንም አሸናፊ ሆኖ የሚያስቀጥልበት ሁኔታ አለ ብዬ አላምንም። ይሄ የግል እምነቴ ነው። ለኢትዮጵያ ዛሬ ነው የምመኝላት ብሔራዊ መነጋገርና ብሔራዊ እርቅ ማድረግ ያለብን ነው የሚመስለኝ። በዛ መልኩ ነው ወደፊት መሄድ የሚቻለው እና በተለይ ደግሞ የሀገራችን አዲስ የፖለቲካ አስተሳሰብ ወይም አካሄድ ወይም አቅጣጫ ለማሳየት አዲሱን ትውልድ ደግሞ ወደዚህ ማስገባት ያለብን ይመስለኛል። እና ትራንዚሽኑ መኖር መቻል አለበት። አዲስ አስተሳሰብ አለ፣ የድሮ አስተሳሰብ አለ እና እዛ መካከል አሁን ያለው ችግሩ ምንድነው? ሊንክ የለም አዲሱ አስተሳሰብ እና የድሮ አስተሳሰብ መካከል ማለት ነው። እና ያ ትራንዚሽን መኖር መፈጠር መቻል አለበት እና አዲሱን ትውልድ ወደ ተሻለ አቅጣጫ ወደ ተሻለ ፖዚቲቭ የሆነ የጋራ መቀራረብ፣ የጋራ አብሮ መስራት፣ የጋራ አገራዊ አንድነትን በሚፈጥር ሁኔታ ዙሪያ ላይ የፖለቲካ ኤሊት የሆነው ሰው፣ የፖለቲካ መሪዎች፣ ምሁራኖች ያንን ማስተካከል ያለባቸው ይመስለኛል። ከዛ ባለፈ ግን አሁን እየሄድንበት ያለው መንገድ ለሁላችንም አደጋ የሆነ ጊዜና አቅጣጫና አካሄድ ነው ብዬ ነው የማምነው። አሁን ደግሞ እስኪ ወደ ሌላ ቦታ ልውሰድህ። ይህ ከትዝብት ጋር የተያያዘ ነው። ከሰዎች ጋር ተጣልተህ ታውቃለህ? እኔ በተፈጥሮዬ ከሰው ጋር ምናልባት የሆነ አይነት ስሜት ሊሰማኝ ይችላል፣ ልቀያየም ማለት ነው። ግን ሰውን ደፍሬ መሳደብ ወይም እንደዛ አይነት ነገር በተፈጥሮ ያልችልበትም እና ሰው ራሱ እንኳን እንትን ቢለኝ በቀላሉ ኢሞሽናል ሆናለሁ እና ከዛ አካባቢ ነው የምጠፋው እንጂ ብዙ ከሰው ጋር መጨቃጨቅ እና እንትን ማለት ብዙም ተፈጥሮ አይደለም እዚህ ላይ። እሱ እኮ ነው የሚገርመኝ። ብዙ ቦታ ነው ያየውና ይገርመኛል። የኛ ህዝብ በአንድ በኩል በጣም ደግ ነው፣ ትዕግስተኛ ነው፣ ቻይ ነው፣ ሰው አክባሪ ነው። በሌላ በኩል ደግሞ እንደሱ አይደለንም። ለየት ያለ ባህሪ ነው ያለን። እውነት መናገር በጣም ይከብደናል፣ ሰው እንዳንጎዳ ብለን
እውነቱን ደብቀን መዋሸት ሳይሆን ነገር ግን ሰው እንዳይጎዳ ተብሎ መነገር ያለበት ነገር አንናገርም። አንተም ሳይ እንደሱ አይነት ባህሪ አለ። ሰው መጉዳት አትፈልግም። ቀረብ ቀረብ ብለህ ቀስ ብላ ነው ሰው የምታነጋግረው። እያየሁ ነው። ለረጅም ጊዜ ነው የታዘብኩ። ስለሚገርመኝ ነው። የሁሉ ሁለተኛ ጊዜ ልበለውና ለየት ያለ ስጦታ ነው። እንደሱ ያለው ባህሪ ሰው ደግሞ ከሰው ጋር መኖር ይችላል፣ ከሰው ጋር መስራት ይችላል። ግን እንዳንተ የሚመስሉ ሰዎች ማግኘት ደግሞ ባህላችን ውስጥ ቆፍረህ ስትገባ በጣም አስቸጋሪ ነው። አንተ ግን የሁሉን ነገር ችለህ አሁንም ገና እየተንቀሳቀስክ ነው። ትንሽ ቀዝቀዝ ብለሃል። እንደ ድሮ አይደለም። ቴሌቪዥን ፕሮግራሙ ተቋርጧል። በጣም ነው ያዘንኩት። እኔ ሁልጊዜ ሳገኘ እንጀምሮ እያልኩ እየጨቀጨኩ ነው። አሁንም እየደገምኩልህ ነው ጀመር እና እኔ አንተ የተወሰኑ ሰዎች ገብተንበት ብንሰራ አብረን ህዝቡን ለማንቀሳቀስ እንዳልኩ ደግሞ ወጣቶቹን ወደ ጥሩ መንገድ አምጥተን ለሀገራቸው በአዲስ ስሜት፣ በአዲስ ሁኔታ፣ በአዲስ አስተሳሰብ ተዘጋጅተው የተበላሸው ነገር እንዲያስተካክሉ ማስተማር፣ ማቀራረብ የቴሌቪዥኑ ፕሮግራም ትልቅ ስራ ለመስራት ይችላል። እሱም አሁን እየጠየቅኩ ነው እንድታንቀሳቅሰው እፈልጋለሁ። ምኞቴ እሱ ነው። ያንተ ምኞቱም እንደሱ ሳይሆን አይቀርም። በዘዴ አድርገህ ደግሞ ይሄ መሳ እዚያ ውስጥ እንዲያውም እኔም ገባሁበት። በአንተ ጋር ግብዣ ነው የገባሁት። በጣም ደስ ብሎኛል። ከእናንተ ጋር የቀረብኝ የሚቀሩብኝ አመቶች ከህዝቦቼ ጋር ተቀራርቤ ለመስራት ዝግጁ ነኝ። መንገዱ ተከፍቷል። ስራው ጀምረነዋል እና ይህ እንዴት አድርገን ነው አሁን የምንቀጥለው? ምን ብናደርግ ነው አሁን በጥላቻ የሚበላ ያለ ህዝብ ከጥላቻ ወጥተን ወደ ፍቅር አምጥተን እንዴት አድርገን ነው የምናቀራርባቸው? ምን ብናደርግ ነው? እስቲ ይሄ ደግሞ ቀስ ብለህ እስቲ አስተምረኝ። እንዴት ቢደረግ ምን ማድረግ አለብን? እንደምታውሰው ሰዎቹ ተለያይተዋል። ሌላ ቢቀር ቤተክርስቲያኖች ውስጥ ገብተን በዘር የተመሰረተ ቤተክርስቲያኖች ፈጥረናል። የትግሬዎች ቤተክርስቲያን፣ የአማራዎች ቤተክርስቲያን፣ የኦሮሞዎች ቤተክርስቲያን እየተባሉ ስም እየተሰጣቸው እግዚአብሔርን ከፋፍሎ መቃቅሎ እዚህ ያለው ሰው ብጥብጥ ውስጥ ነው ያለው። የሁሉ አሸንፎ አስተካክሎ አብረን ለመስራት የሚያመቻች ሁኔታ ምን ብናደርግ ነው የሚፈጠረው? ምን ማድረግ አለብን? እንዴት አድርገን ነው ይህን ነገር የምንጀምረው? እንደገና በአንተ አስተያየት ከብዙ ሰው ጋር ነው አንተ የምትገናኘውና ይሄም እንድትቀጥልበት ብዬ ነው። እና እስቲ ይሄ እንመርመው። ጥሩ ነው። እንግዲህ ልክ ነው። እንግዲህ አንድ ችግር ሲፈጠር ችግሩን የፈጠረው ኃይሎች አሉ። ጉዳቱ ደግሞ የደረሰባቸው ህዝቦች አሉ። አሁን ማህበረሰባችን ውስጥ ለተፈጠረው ልዩነት፣ መከፋፈል ሁላችንም ኃላፊነት መውሰድ ያለብን ይመስለኛል በእኔ ግምት። እና መጀመሪያ ራስን ከማጽዳት ነው የሚጀምረው የተሻለ ነገር ለማምጣት እና ኃላፊነትን ወስደን ሁሉም ሰው እስከዛሬ ድረስ የሰራነው ነገር ሁሉም ነገር የሰራናቸው ነገሮች ትክክል ናቸው ማለት አይደለም። አንዳንድ ነገሮች የሰራናቸው ስህተቶች አሉ። እነዛን ስህተቶች መጀመሪያ አይቶ ገምግሞ ከነዛ ስህተቶች ወደፊት እንዳይፈጠሩ
እርማት መስጠት ነው። ከዛ ነው የሚጀምረው ብዬ ነው እኔ በግሌ የማምነው። ያንን ደግሞ ለማድረግ ዝግጁ ሆነን መገኘት መቻል አለብን እና ያንን እስካደረግን ብቻ ነው ከራሳችን ሳንጀምር እኛ ራሳችን ሳንጸዳ ሌሎችን ሰዎች ለማጽዳት መሞከሩ ስህተት ይመስለኛል እና ከዛ ምን ጀምር እያንዳንዳችን ከራሳችን ብንጀምር ወደ ተሻለ ጉዞ መሄድ የሚቻል ይመስለኛል። እንግዲህ ሁለተኛው ጥያቄ አነሳው እንዴት ነው የባለፉ የነበሩ ፕሮግራሞች ማስቀጠል የሚቻለው የሚል ያነሳው ጥያቄ አለ። ዋል እንግዲህ ሚዲያው በዛን ጊዜ አቡጊዳ ሚዲያ ሲቋቋም የተቋቋመበት ዓላማ ነበረው። ከዛ በኋላ ዓላማውን በተወሰነ መልኩ አስፈጽሞ በእንትን ያለ ነው። ከዛ በኋላ ምናልባት አሁን ብዙ እንትኖች አይተ ከሆነ የሚዲያ ተቋሞች አመሰራረታቸው ፖለቲካል ፐርፐዝም አላቸው። ከዛ ውጪ ደግሞ ጥቅምን መሰረት ያደረጉ ናቸው። ለኢንካም ጀነሬሽን ነው። እኛ በዛ ወቅት ላይ ለኢንካም ጀነሬሽን አልነበረም እና አብዛኞቻችን እዛው ሲሰሩ የነበሩ ሰዎች ካሴት እየገዛን ቤታችንን እንትን እያደረግን እና በራሳችን ነበር እንትን የምናደርገው ረን የምናደርገው ነበረው እና የዓላማ ነገር ነበር ማለት ነው። ሶ አሁን በዛ መልኩ አይደለም። ያ አሁን አስፈላጊ ነው ወይ ለምን ዓላማ ነው የሚሄደው የሚባለው ነገር በዛ መልኩ ማስቀጠል የሚቻል አይመስለኝም። ይሄ ሰፊ ውይይት የሚያስፈልግ ይመስለኛል። ምንድነው ምን ፎከስ ማድረግ አለብን እንዴትስ ነው የምናስተዳድረው የሚባለው ነገር ያለ ውይይት ቀርቦ ምናልባት አስፈላጊ መሆኑ ከታመነበት ያንን ስሙ አይደለም ዋናው ያንን ሲሰሩ የነበሩ ሰዎች ያንን ኃይል ችሎታው ዕውቀቱ ዲተርሚኔሽኑ ያላቸው ሰዎች አለን በአካባቢውና ያንን ማሰራትና ለተሻለ ነገር ለጥሩ ነገር ማቅረብ የሚቻልበት ሁኔታ መፍጠር እንችላለን ለማለት ነው። ሁለት ነገሮች አስነስተሃል አሁን በጣም አስፈላጊዎች ናቸው። አንደኛው ስህተቶች ብለሃል። ምን አይነት ስህተቶች ናቸው እነዚህ ስህተቶች በአንተ አይን? ምን ስህተቶች ስለተፈጠሩ ነው ፕሮግራም የወደቀው? ይብን አቡጊዳ በተመለከተ ነው በጠቅላላ መጀመሪያ ስህተቶች እንግዲህ አንድ ነገር ማለት ነው ትናንትና ትክክል ነው ብለን የምናምነው ነገር ወቅቱ ካለፈ በኋላ ያ ትክክል አይደለም። አሁን ፖለቲካ ውስጥ እያለ ማለት ነው በወቅቱ የምታደርጋቸው ስሜታዊ ሆነ የምታደርጋቸው ነገሮች አሉ። አንዳንድ ነገሮች እነዛ ካለፉ በኋላ ነገሮችን ስታያቸው ጠቅመዋል ወይስ አልጠቀሙም ብለህ ስታያቸው ያልጠቀሙ ነገሮች አሉ። የበለጠ ክፍፍል መራራቅ ጥላቻን እንትን ያፈራነባቸው ነገሮች አሉ። ስለዚህ ይሄ ሁላችንም ከራሴ ጀምሮ ነው ያልኩ ያለሁት ማለት ነው። አንድ ነገር በመሰራበት ጊዜ በዛ ሂደት ውስጥ ሁሉ ነገር እንትን ስሙዝ የሆነ ወይ የተሳካላት ነገር ሰራለ ማለት አይደለም። በዛ አጋጣሚ የምትሳሳታቸው ነገሮች አሉ፣ የምታስቀይማቸው ሰዎች አሉ። አሁን አንተ እንደምትለው ሰው አታስቀይምም ትለኛለህ እንጂ እኔ በሰራዋቸው ስራዎች ደስተኛ ያልሆኑ ሰዎች ሊኖሩ ይችላሉ። ያንን አምናለሁ እኔ በግሌ ማለት ነው። ያንን ከመቀበል ነው የሚጀምረው ለውጥ የሚጀምረው ብዬ ነው ያንን ለማለት ነው ያነሳው። በጣም ቆንጆ ነው። ይሄ የሁሉ ጠለቅ ብለን ብናየው ደስ ይለኛል። እስቲ እሱ ትንሽ እንመርምረው። አስታውሳለሁ ቴሌቪዥን ፕሮግራሙ አንዳንዴ እተሳሳቱ ታርመኛለህ። ሳስታውሰው ለአንድ ብሔር የሚያደላ ነበር የሚመስለው። ጠቅላላ ኢትዮጵያዊነት ስር ተክሎ እዛ ተገብቶ በፍቅር በመተማመን የተጀመረ ቴሌቪዥን ፕሮግራም አይመስለኝም ነበር። በሩቅ ሳይሆን ራሴ እኔ ራሴ ብዙ ጊዜ ሞክሬያለሁ ለመግባት፣ ነገር ግን በሩ ክፍት አልነበረም። አንዱ ስህተት ሲሆን ስህተቱ እሱ አልነበረም። አሁን ወደ ቴሌቪዥኑ ጣቢያ መለስከኝ። ግን እኔ ስህተት ያልኩት በአጠቃላይ ፕሮሰሱን ነው ስህተት ያልኩ ማለት ነው። እያንዳንዳችን ማለትም ኢትዮጵያ the last 15 years የሄደችበትን መንገድ ነው ስህተቶች ያልኩ ማለት ነው። አሁን ስፔሲፊክ ሆነ ስለ ቴሌቪዥን ከወሰድከው ቴሌቪዥኑ አንተ አሁን እንዳልከው
ለአንድ ዘር እንትን ያለ አልነበረም። ያው እንዳልኩ ቅድም እኔ ራሴ እዚህ ውስጥ የገባው ዘረኝነትን በመጠየፍ ነው እና ያ አልነበረም። ትክክለኛ አንዱ ነገር ትልቁ ነገር ምንድነው እዛው ስንሰራ የነበረው ነገር ስርዓቱን የመቃወም አጀንዳ ይዘን የገባ ነው ማለት ነው። እንዳልኩ ቅድም ስርዓቱ ቋንቋንና ብሔርን መሰረት ያደረገ የፖለቲካ አካሄድ አገር ያፈርሳል። ያው እንግዲህ አሁን የደረስንበትን ሁኔታ ያስበው ማለት ነው። ያ ፖሊሲ ነው እዚህ ቦታ ያደረሰን እና ሲጀመር ጀምሮ ያንን ነበርኛ ስንታገል የነበረው እና ስርዓቱን ነው እንጂ ብሔሩን አይደለም እየታገልን የነበረው እና በዛ መልኩ ነው እንጂ ሌላ ነገር አይደለም። እንዳልኩ ግን በአጠቃላይ የሀገራችን ሁኔታ ከነበርንበት ታላቅነት እዚህ ደረጃ ለመድረስ ግን ሁሉም ሰው የራሱ የሆነ አስተዋጽኦ አለው ብዬ ነው የማምነው እና ደግሞ የተሻለ ነገር ጥሩ ነገር ለማምጣት ደግሞ ያንን ያደረግናቸውን ጥፋቶች ሁሉ አምነን ተቀብለን ወደፊት የምንሄድበትን ሁኔታ ነው መፍጠር መቻል ያለብን። ያንን ማድረግ እስካልቻለን ድረስ ማንም ሰው ንጹህ አለ ብዬ አላምንም። በግሌ ማለት ነው የግሌ እምነት ነው። እስከሰራ ድረስ አንድ ነገር እስካደረክ ድረስ ትሳሳታለህ። ኢቭን ኢንጂን ውስጥ ያለ ነገር ማለት ነው ጊርስ ሲሄዱ ማለት ነው አንዳንድ ጊዜ እንትን ያደርጋል ይነክሳል እና እኔ ምናልባት አንዳንድ ሰው እኔ ንጹህ ነኝ ብሎ የሚያስብ ሰው ሊኖር ይችላል። ያ የነሱ አስተሳሰብ። እኔ ግን አስተሳሰብ ግን ሁላችንም አገራችን እዚህ ቦታ ለመድረስ እንደ ማህበረሰብ እዚህ ደረጃ ለመድረስ የሁላችንም አስተዋጽኦ አለ ብዬ ነው የማምነው። ወደፊት ለመሄድ ደግሞ ሁላችንም ደግሞ ራሳችንን አጽድተን ወደ ተሻለ መንገድ ለመሄድ መዘጋጀት አለብን ብዬ ነው የማምነው። ብዙ ሰዎች የሚሉት አንተን ቀረብ ብሎ የማያውቁ በሩቅ የሚያውቁ ሰዎች በልቦና ነው የሚያከብሩ። ንጹህ ላትሆን ትችላለህ። ሰው ማለት በተፈጥሮ ንጹህ አይደለም። በተፈጥሮ ንጹሆች ነን ብለን እናምናለን እንጂ ልንሆንም አንችልም። ፈጣሪ ብቻ ነው ንጹህ። ሰው ተሳሳች ነው፣ ሰው ቅናተኛ ነው፣ ሰው ቂመኛ ነው፣ ሰው ይበድላል፣ ይበደላል። ይሄ ሰው ባህሪያዊ ተፈጥሯዊ ነገር። ነገር ግን አንድ ነገር አለ ስላንተ የታዘብኩት፣ ድድገመውና አትፈር። ይሄ እኔ ግምጋሜ ነው፣ በጥንቃቄ አይቼ ነው የምጠይቅህ ያለሁት። ይሄ ደግሞ ምንድነው? ቻይና አንተ ትሸከማለህ ብዙ ነገር እንዳየሁት። ቶሎ ብለህ አትቃጠልም፣ ቶሎ ብለህ ሰው አትርቅም። በዚህ ምክንያት ነው አብዛኞቹ እኔን ስላንተን ሲጠይቁኝ ዘመዶቼ ሳይቀሩ ያክሎክ የሚባለው ሽማግሌ ነው ብሎ ይጠይቆኛል። አይ እሱም ብታይማ ምን ሽማግሌ ይሆናል፣ ገና ወጣት ነው። ነገር ግን የሽማግሌ አይነት ባህሪ ነው ያለው ብዬ ነው መልስላቸው። እና ምን ለማለት ነው የፈለግኩት፣ ንጹህ ባትሆንም ከልብ አውጥተህ ሰው የምትወድ ይመስለኛል። እኔን ለምሳሌ ሁልጊዜ በብዙ ለረጅም ጊዜ ነው የተዋወቅነው እና ሁልጊዜ ትፈልገኛለህ። እንደምንም ብለህ አንድ ነገር ሲገኝ የምትጋብዘኝ አንተ ነህ። አንተ ብቻ ነው የምትጋብዘኝ። እውነቱን ልንገርህ፣ ቁም ነገሩም ጨዋታውም አትረሳኝም ሁልጊዜ። የሁሉ አንድ የሰው መለኪያ ነው። እኔም እንዳንተ ለመሆን እሞክራለሁ። ሰው አምናለሁ፣ ሰው ቀርባለሁ። ሁሉም ደግ ሰው ነው የሚመስለኝ። ስገባበት ከተቃጠልክ በኋላ ነው የሰውን ባህሪ የማውቀው እንጂ ሁሉም እቀርባለሁ። እኔ ጥሩ ሰው ብዬ አምኜ ነው ከሰው ጋር የምቀርበው እና እንደዚህ አይነት ባህሪ ነው አሁን ሀገራችን ውስጥ መቆስቆስ ማሳደግ ያለብን። ይሄ ካላረግንማ እንጠፋለን። እንደምታየው ተበታትነናል። ጥላቻ ብቻ ነው ሰፍሮ ያለ ሰው ልብ ሀገራችን ውስጥ፣ እዚያም እዚህም ያው ነው። የሁሉ አስተካክሎ አሁን በአዲስ መንፈስ ፕሮፌሰር መስፍን ወልደማርያም እንዳሉት አብረን ለመስራት መዘጋጀት፣ መማር፣ መሞከር አለብን። ጥያቄው ግን እንዴት ተደርጎ ነው የሚደረገው? የት ነው የምንጀምረው? እንዳልኩ ነው ቤተክርስቲያኖች ሳይቀሩ ተለያይተዋል።
መጀመሪያ ያልከው ትልቅ ትዝብት አለ። የአቡጊዳ ቴሌቪዥን ፕሮግራሙ ሰው ነው ያልገባው እንጂ ፕሮግራሙ እንዳልከው በዛ የነበረው መንግስት ተቃዋሚ ሆኖ ነው ቴሌቪዥን ፕሮግራም የተፈጠረው እንጂ እዛ ያሉት ብሔሮች መወገን፣ ማፍቀር፣ መጥላት አይደለም። በሩቅ አድርጎ ግን ያየው ሰው ይሄ የትግሬዎቹ ጠላት ቴሌቪዥን ፕሮግራም ነው ተብሎ ነው ስም የተሰጠው። እውነትን ልናገር አይደለም እንዴ? ይሄ የሰው ስህተታዊ አገማገም ነው። ነገር ግን ሰው ተሳሳች ስለሆነ ተሳስቶ ይሄን ነገር አበላሸን፣ መቀጠል አልችልም ስራው። አሁንም እዚያው ውስጥ ነው ያለው ነው፣ አልወጣንም። ገዚያ አክሎክን ሲሳሳት አክሎክ ነው የተሳሳተው ብለን አይደለም የምንነሳ። መጀመሪያ ብሔር ውስጥ ነው የምናስገባ አንተን። ከዚያ በኋላ ነው ስብነትን አውቀን አሃ የሰው የአክሎክ የሚባል ተሳስቷል አንልም። ይሄ አክሎክ ኦሮሞ ይሁን ትግሬ ይሁን እዚያ ጃምላ ውስጥ አስገብተን ነው አንተን ምንፈርድ። ይህ ትልቅ 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 ቁስል ነው አገርን ለማስተካከል። እዚህ ሀገር አሁን እንዳየኸው ነው ኒውዮርክ የተመረጠው ሰውዬ እንዴት አድርገው ነው እዚህ የደረሰው? እሱ ይሄን ነገር ስላሸነፈ ነው። ሰዎች ነን፣ ሰራተኞች ነን፣ ተበዳዮች ነን፣ ከፍቶናል። ኒውዮርክ መኖር አንችልም እና እንዴት ነው ምን ብናደርግ ነው ምችት ውስጥ ገብተን ጥሩ ህይወት መኖር የምንችለው ብሎ ሰዎቹን አሜሪካኖቹን ኒውዮርከሮችን ሲቀራርባቸው አሸነፈ። ይህ የሚመስል አይነት መሪ ነው ሀገራችን አሁን የሚያስፈልጋት። ወጣት ነው ልጁ፣ ግን ተመልከት እንዴት አድርጎ እንዳንቀሳቀሰው ላገሩ። የሁሉ ከቁስል አውጥቶ ነጭ፣ ጥቁር፣ ሴት፣ ወንድ እየተባለ የሚጋጭ የነበረ የኒውዮርክ ህዝብ እንደምንም ብሎ ሁሉም አመቻችቶ አቀራርቦ እንዲመርጡ ታደረገ። የሀገራችን ቁስል፣ የሀገራችን ጭቃ በዚህ መንገድ ነው መስተካከል ያለበት እና ምን ማድረግ አለብን? ይህን ነገር ለመጀመር ይመስላል። አንተ ብዙ ዓመት ሰርተሃል። እኔ በላይ ህዝብን የምታውቀው እኔ ብቸኛ ነኝ። ሰው ብዙ አልቀርብም። በቴሌቪዥን ፕሮግራም ብቻ ነው የምገኘው። አሁን ደግሞ ከሰው ጋር አቀራረብከኝ፣ አመሰግናለሁ። አንተ ግን ከሰው ጋር በሰው ነው። ሀዘን ቤት አክሎክ አለ፣ ሰርግ ቤት አክሎክ አለ፣ ቴሌቪዥን ፕሮግራም መጀመር አክሎክ አለበት። ያልገባህበት በዚህ አጭር ጊዜ ቦታ የለም። በጣም ነው ማደንቅ እና አሁን ይሄ የኒውዮርክን ነገር እንዳመጣሁልህ እንደሱ እሱ የሚመስል በብልሃት የሚመራ እንቅስቃሴ እንዴት አድርገን ነው የምንጀምረው? እኔ አሁንም ተመልሼ ቅድም የመለስኩልን መልስ ነው መልስልህ። እንቅስቃሴ ወይም አንድ የተሻለ አካሄድን ይዘህ ለማምጣት አሁን መነጋገር ያስፈልጋል። አሁን አንተ የምትለው አሁን ያመጣው የዚህ የኒውዮርኩ እንትን ፕላትፎርሙ የተዘጋጀለት ነው። ለማህበረሰቡ አንገብጋቢ የሆነ ነገሮችን አጀንዳ ይዞ ነው የተነሳው። አጀንዳውን የሚቀበሉ ሰዎች ተከተሉት እሱን ማለት ነው። እኛ ጋር ግን አሁን ያለው ሲቹዌሽን ከዛ የተለየ ሁኔታ ነው ያለው። እኛ ማህበረሰቡ ውስጥ ያለው ኮምፕሌክስ የሆነ ሶሺዮ ፖለቲካል ፕሮብሌም ነው ያለው እኛ ውስጥ። ያንን ምንድነው ችግሮቹ ብሎ ያንን አይደንቲፋይ ማድረግ ያስፈልጋል። አይደንቲፋይ ካደረጉ በኋላ ደግሞ ለዛ ደግሞ መልስ የሚሰጥ አካሄድ ስትራቴጂዎችን መንደፍ ያስፈልጋል። ያንን ለማድረግ ቅድም እንዳልኩ ማለት ነው ሰዎች በውስጣቸው የያዙትን ነገር አውጥተው ቆሻሻውን አውጥተው አራግፈው ንጹህ ሆኖ መገናኘት መቻል አለባቸው እና ደግሞ ያንን እንትን ለማለት ማለት ነው እንዳልኩ ቅድም እንዳነሳሁት መቀራረብ አለብን። ተቀራርበን መነጋገር መቻል አለብን። ከዛ በኋላ ነው ይሄ ነገር ሊሄድ የሚችለው። ስለዚህ ያንን ሳናድርግ ያለፉ ችግሮቻችንን ወደኋላ ቻፕተር ያለፈውን ቻፕተር ዘግተን ስለዋዳ አንዳንድ ጊዜ ታሪክ ጦር ነው ወደኋላ ያለ ነገር ማወቁ ማለት ነው። ግን ታሪክን ይዞ በዛ ላይ ብቻ ማላዘኑ ጥቅም ያለው አይመስለኝም።
ከሌ እንደዚህ አድርጎኛል እንደዚህ ሆኛለሁ እያልክ ስለዛ ያለፉ ነገሮች እንትን ስንል ወደፊት መሄድ የሚገባን ነገር ቆሞ ወይም እያለፈን ያለው በአሁኑ ሰዓት እና ያ ታሪክ በታሪክነቱ እንዳለ ተቀምጦ ወደፊትስ እንዴት ነው የምንሄደው የሚለው ነገር መነጋገርና መዋየት ያስፈልጋል። ያንን ለማድረግ ደግሞ እንዳልኩት አሁን ደግሜ እናገራለሁ ራስህን ለዛ ሰጥቶ ለመቀበል ወይም ያጠፋው ነገር ካለ ጥፋትን ለማመን ከዛ ደግሞ ተሻሽለ አብረህ በእጅ ለእጅ ተያይዘ ለመሄድ ዝግጁ መሆን ያስፈልጋል። ይሄ እስከሌለ ድረስ ግን ለውጥ ይመጣል ብዬ አላምንም። አሁን የሰጠኝ መልስ በጣም ነው የተስማማኝ። ጭንቅላቴ ውስጥ ገብተህ ምን ለማለት ለመስማት ነው የፈለገው ብለህ የመለስክልኝ ነው የሚመስለኝ። ተስማምቶኛል መልሱ። የኒውዮርክ እንደገና ልመለስበት የወጣቱ ዘዴ እኔ እንደገባኝ ከሱ በፊት የነበሩ የኒውዮርክ መሪዎች የሚመጡት ጊዜ ከላይ ወደ ታች ነው። ይሄን እናደርጋለን ብለው ነው የሚመጡት። ይሄ ልጅ አባቱ ፈላስፋ ነው፣ እናቱ የታወቀች ፊልም ፕሮዲውሰር ናት። በሳላ ቁም ነገረኛ ምሁር ቤተሰብ ውስጥ ተኮትኩቶ በስነ ስርዓት ያደገ ልጅ ነው። ህንዳዊም ነው እና ምንድነው ያደረገው? እኔ እንደገባኝ ታርመኛለህ። ያደርግላቸዋል አይደለም ያለው፣ ህመማችሁ ምንድን ነው ብሎ ነው የጠየቀው። ምንድን ነው ብትፈልጉት? ጥያቄ ነው። ለመጀመሪያ ጊዜ ሰው እንደ ሰው አድርጎ ተወስቶ መሪ መጥቶ ሰውን አክብሮ ምን ትፈልጋለህ ብሎ የጠየቀ የመጀመሪያ መሪ ይሄ ወጣት ነው። ሰውን ማስተካከል ከፈለክ ህመሙን ማወቅ አለብህ መጀመሪያ። ህመሙ ደግሞ የሚያውቀው ህመምተኛው ነው። የኛ መሪዎች እንደ ድሮዎቹ ኒውዮርክ የነበሩት መሪዎች እንደሚያደርጉት አሁንም ያሉ ኢትዮጵያን ለማዳን የሚዘጋጁ ያሉት መሪዎች የነሱ አስተሳሰብ ይሰው በሰው መጫን ነው የሚሞክሩት እንጂ ድሃው መግቢያ ያጣ የተፈናቀለ ህዝብ ሄዶ ጊዜ አሳልፎ በፍቅር ተመርቶ ወንድሜ እህቴ ምንድነው የምትፈልጉት ብሎ አይጠይቁ። መልስ የወደድኩት በዚህ ምክንያት ነው። መጀመሪያ የሰው ፍላጎት ማወቅ አለብን። የኢትዮጵያ ህዝብ ካሁን ድረስ ይሄ ጥያቄ አልተጠየቀም። ሁሉም የመጣ ነው የሚቀልድበት። ያርግልሃል፣ ይሄ ነው የሚያስፈልግህ እየተባለ የሰው ክብር ያጣበት አይነት አቀራረብ ይዘው ነው መሪዎች የሚቀርቡት። እነ ጃዋር ሳይቀሩ ገና ሀገሩ ሳይፈርስ ሀገሪቷን የት መሄድ እንዳለባት የሚያውቁ ሰዎች ናቸው ብልጭ የሚሉት ያሉት ሀገራችን ውስጥ። መሆን ያለበት ግን ምንድን ነው? ህዝቡ ተጎድቷል፣ ምንድን ነው የምትፈልገው ብለህ ሰውን አክብረህ መጠየቅ አለብህ። መነጋገር ያልከው መልስ የወደድኩት በዚህ ምክንያት ነው። አክሎክ ይሄ እፈልጋለሁ ይሄ የብታረጉ ነው የሚያልፍላችሁ ብለህ አይደለም መቅረብ ያለብን። ወንድሞች ችግር ውስጥ ነው ያለነው። አገራችን እየፈረሰ ነው። ለምንድን ነው የሚፈርሰው? ያለ አገሩ ምን ቢጎድል ነው ብለህ ለሰው ድምፅ አይን ከሰጠው ሰው ነው የሚያስተምረው። ለሰው ተገዢ መጠየቅ አለበት እንጂ በዚህ ትገዛው ብሎ አይደለም መንገር ያለብህ። ብዙ ተናገርኩ። ትስማማለህ ከኔ ጋር? እስማማለሁ። ልክ ነው። ህዝብ እስከዛሬ ተጠይቆ አያውቅምና ህዝብን መጠየቅ፣ የህዝብን አስተሳሰብ፣ የህዝብን ፍላጎት ማወቅ አይ ቲንክ የሥራ መጀመሪያ ነው። ልክ ነህ።
እና በሱ ሙሉ ለሙሉ እስማማለሁ ማለት ነው። አንተ ባልከው መሰረት ሄጄ ነው ይህን ጥያቄ የጠየቅኩት እና ወደኛው እናምጣው ወደ ሜሳ። እዛ ተስፋ ያለው ስራ እየተሰራ ነው። ግን አሁን እኔ እንደሚመስለኝ ማስተካከል ያለብን ሜሳን እንዴት አድርገን ብንጠቀምበት ነው ያለን ችግር ማስተካከል የምንችለው ብለን ስንጠይቅ አሁን እንዳልነው ሁለታችንም ሜሳን ኦርጋኒዜሽኑን ይዘን ከሰው ጋር ስንገናኝ ምንድን ነው የምትፈልጉት ብለን መጠየቅ መጀመር አለብን። ሁሉም ብሔር ቦስተን ውስጥ ያለው በሙሉ ሳንደክም፣ ሳንናደድ፣ ሳንቆጣ፣ ሳናዝን በተከታታይ ልጁ ኒውዮርክ ውስጥ እንዳደረገው ህዝቡን እያገናኘ ማነጋገር የምትለው አንተ ማነጋገሩ ምንድን ነው መሆን ያለበት? ምንድን ነው የጎደለው? ምንድን ነው የምትፈልጉት ብለን ሰው አክብረን ስንጠይቀው ይገርመን ይሆናል። ከሰው ጭንቅላት የሚወጣው አስተሳሰብ ማወቅ የምንችለው በክብር ሰው ስንጠይቅ ነው። እውነት ነው አይደለም እንዴ? ልክ ነው። እና እሺ ጋይድ ጨርሻለሁ። ኦኬ ግልጽ ለማድረግ ለተመልካቾቻችን ሜሳ ማለት ማሳቹሴትስ ኢትዮጵያን ሰፖርት አሶሲዬሽን ማለት ነው። ሜሳ ከፖለቲካ ከዘርና ከሃይማኖት የጸዳ የኮሚኒቲ ኦርጋናይዜሽን ነው፣ የድርጅት ነው። ሰዎች እምነታቸውን በብሔርም ሆነ በፖለቲካ አስተሳሰባቸውን ከድርጅቱ ውጪ ፕራክቲስ ማድረግ ወይም ማለት ይችላሉ። ግን ድርጅቱ ውስጥ ግን እነዛን ነገሮች ይዘው መምጣት አይቻልም። አሁን ቅድም 3 ያነሳዋቸውን ነገሮች ማለት ነው። ሜሳ ኦብጀክቲቭ መቼ ኢትዮጵያኖች በማሳቹሴትስ ያሉ ኢትዮጵያኖች ማንነታቸውን ባህላቸውን እንዲያውቁ ከዛም ባለፈ ደግሞ ኮሚኒቲ ሰፖርት ፕሮሰስ ነውና በትምህርት በጤና በማህበራዊ በተለይ ደግሞ ልጆችን ወደፊት በማምጣት ወጣቱ የወደፊቱ መሪ እንዲሆንና ማህበረሰቡ ወደፊት እንዲያንቀሳቀስ በማሰብ የተቋቋመ ድርጅት ነው እና ዶክተር እንዳለው ፕሮፌሰር እንዳልከው ወደ ማህበረሰቡ ዘልቀን ገብተን ማለት ነው የማህበረሰቡን ፍላጎቶች አስተሳሰቦች ወደፊት ምን ማድረግ እንደሚፈልግ ወዴት እንድንወስደው ማህበረሰቡ እንደሚፈልግ መጠየቁና ማዳመጡ ትክክለኛ ነገር ነው ለማለት ነው። በጣም ቆንጆ በደንብ አድርገን ያቀረብክልኝ አጠር ባለ መንገድ ደስ ብሎኛል። እና አሁን ወደ ሪቪው እንሂድ። ያንተ ችሎታ እኮ መጨረሻ ያለው ከኢትዮጵያኖች ብቻ አይደለም የተጓዝከው። አሜሪካኖችም ባህላቸውም ፖለቲካቸውም ገብተህ ሪቪው ውስጥ ብዙ ነገር አድርገሃል። በዚህ ምክንያት ደግሞ በጣም ነው የኮራሁበት። ዲ ሃውስ ኦፍ ሬፕሬዘንታቲቭስ ሸለመ፣ የብላክ ኤክሰለንስ አዋርድ ተሰጥቷል። ደስ ብሎኛል። እንኳን ደስ አለ። ህዝቦቻችን ደስ ይበላቸው። በጣም የሚያስኮራ መንገድ ነው። እዚያ ምን አይነት ስራ ነበር የምትሰራው? ይሄ ብላክ ኤክሰለንስ ማግኘት እኮ ቀላል እኮ አይደለም። ደግሞ ተጨማሪ ደግሞ አሜሪካዊ አይደለም ኢትዮጵያዊ ነህ እና ይሁን ፈነቃቅለህ ገብተህ ይሄን ማግኘት ቀላል ስራ አይደለም። ምን ብታረግ ነው እንደዚህ የቀናል? Well, thank you, Professor. I think I believe 2022 ነው 23 ላይ ነው የስቴቱ የብላክ ኤክሰለንስ ኦነር ያደረገኝ። ምንም አዲስ ነገር ከሌላ ሰው የተለየ ነገር ማድረጋቸው ነገሮች ምንድነው? እንግዲህ ሁላችንም ከሀገራችን ተሰደን እዚህ ስንመጣ እዚህ ሀገር ብዙዎቻችን ነዋሪ ነን
ብዙዎቻችን ቤት አለን፣ ልጆች ወልደን ትምህርት ቤት ነው የሚሄዱት። ስለዚህ የዚህ ማህበረሰብ አካል ነን። እኔ ኢትዮጵያን አሜሪካዊ ነኝ። እኔ ኢትዮጵያዊ በእንትኔ በግንዴ እዛ ሆኖ ግን እዚህ የምኖር ኢትዮጵያዊ ነኝ እኔ። እና ምንድነው የኔ የተለየ ነገር የማደርገው ነገር ብዬ የማስበው ምንድነው ማህበረሰብ ውስጥ ኢንቮልቭ አደርጋለሁ። ትምህርት ቤት ልጆቼ ስለሚሄዱ ለምሳሌ የትምህርት ቤት ፕሌይግራውንድ የሚሰራ ከሆነ ልጆቼን ቀጥታ እነሱን እጃቸውን ይዤ ነው ፕሌይግራውንድ ለመስራት የሚሄደው። የሲቲ ክሊኒንግ ካለ አብሬ ወጥቼ ልጆቹ ክሊን እንዲያደርጉ አብሬያቸው ነው ክሊን የማደርገው። ይሄ ለራሴ ብዬ አይደለም የምሰራው፣ ለልጆቼ ምሳሌ ለመስጠት ብዬ ነው ያንን የማደርገው። እና ፐብሊክ ሰርቪስ ማለትም ይሄ ማህበረሰብ በተለይ እዚህ ሀገር ከሀገራችን መተን እዚህ ሀገር ውስጥ በግሌ እንማምነው ብዙ ነገር ነው ያገኘነው። ስለዚህ ለዚህ ሀገር ደግሞ መልሰን መስጠት መቻል አለብን። እኛ ደግሞ የመጣንበት ሀገር ክብር ያለው ሀገር ነው ለኔ ኢትዮጵያዊነት፣ እና ኢትዮጵያዊ ሆነ መፈጠርም ከዛ ሀገር መምጣትም ትልቅ ነገር ነው። እና ያንን ምሳሌ ይዘህ መቀመጥ ነው ያለበት። እኔ መጥቼ እዚህ ልጆቼ በመጥፎ እንትኖች ውስጥ እንዲሳተፉ አልፈልግም። እና ኢትዮጵያኖች ማለት የምናገኘውን ነገሮች ወደ ጥቅም መቀየር የምንችል ሰዎች፣ ኢትዮጵያኖች ማለት ህግና ስርዓትን አክብረን ለአገር ግንባታ መሳተፍ የምንችል ሰዎች መሆናችንን በተግባር ማሳየት ነው። እና ከዛ ውጭ ምንም ያደረኩት ነገር የለም። እንዳልኩ ማህበራዊ ተሳትፎ ውስጥ በአካባቢው ያሉ በሲቲ ውስጥ ያሉ እንትኖች እሳተፋለሁ። ከዛም በተጨማሪ ቅድም እንዳልኩ የተለያዩ ቦርድ አባል ነኝ። እዛ ውስጥ ደግሞ ያንን ሰርቪስ ሰጣለሁና በዛ የተነሳ ነው ይሄንን እንትን ሊያገኝ የቻልኩበት። እና አሁን ሰዓታችን እየደረሰ ነው። አድማጮቻችን ከኛ ጋር ስለቆያችሁ በጣም ነው ማመሰግናችሁ። ዘ ኪሮስ ሪፖርት 18 ዓመት ያደረገ ቴሌቪዥን ፕሮግራም ነው እና ጊዜ ብታገኙ ሰብስክራይብ አድርጉ፣ ተዋውቁት፣ አታፍሩበትም፣ ትኮሩበታላችሁ። የማመጣቸው ሰዎች እንደ አክሎክ መሳዮች በጣም ጠቃሚዎች፣ ህዝብን የሚረዱ አይነት ውይይቶች ነው ማመጣው እና ጊዜ ስታገኙ ብታዳምጡን በጣም ደስ ይለኛል። ይህ ፕሮግራም ማክሰኞ ነው የሚዘረጋው። ከዚያ በኋላ ደግሞ በብዙ ቦታዎች ላኩልኝ። ሁሉም ኢትዮጵያኖች አክሎክን ቢያውቁት ቢያዳምጡት በጣም ደስ ይለኝ ነበርና እርዱኝ። አይታችሁ አትዝጉት፣ ቆዩ ከኛ ጋር። አንድ ሰዓት ውስጥ ነው። በትዕግስት አዳምጡን። ዛሬ ለምሳሌ የተደረገው ፕሮግራም በአጭር ጊዜ ብዙ ቦታ ነው የገባ ነው እና ጠቃሚ ዋጋ ያለው አስተሳሰብ ነውና ጊዜያችሁ ሰጥታችሁ ብታዳምጡት በጣም ደስ ይለኛል። አሁን ከመለያየታችን በፊት ምን ምክር መስጠት ትፈልጋለህ ለህዝቦች? ምክር ለመስጠት እንኳን አቅሙ የለኝም፣ ግን በዚህ አጋጣሚ አንተን ማመስገን እወዳለሁ። ሰዎች እንዳንተ ፍሌክሲብል ቢሆኑ በጣም ደስተኛ ነኝ። በተለይ ባለፈው የአድዋ ድል በዓል አከባበር ላይ ተገኝተህ ያስተማርከው ለሁሉም ማህበረሰብ፣ ለወጣቱም ለኛም ያስተማርከን ትምህርት ቀላል ትምህርት አይደለም እና ከሞሮቻችን ያንን ነው የምንጠብቀው። ወርደው ማህበረሰብ ውስጥ ጥላቻን ወይም ክፍፍልን ከመዝራት ይልቅ እንድንቀራረብ፣ አንድ እንድንሆን፣ ያጠፋነውን ደግሞ እንድትነግሩን እና ወደ ተሻለ ማህበረሰብ ወደ ተሻለ መቀራረብ እና እርስ በእርስ እጅ ለእጅ ተያይዘን የተሻለ ነገር ለመፍጠር የምንችልበት ሁኔታ በመፍጠሩ ዙሪያ ላይ እንዲያተኩሩ ቢያደርጉ ደስ ይለኛልና አንተም በዚህ ፈርቀዳጅ ሆነ የመጀመሪያው ሰው ሆነ መተኛ ጋር ያንን በማድረግህ እኔ ብቻ አይደለም አብዛኛው የኮሚኒቲ አባላቶቻችን በጣም ነው ደስተኛ ሆኑትና እግዚአብሔር ይስጥለ ማለት ነው። በጣም አመሰግናለሁ ፕሮፌሰር። እኔ ነው እንጂ በጣም ማመሰግነው፣ ከህዝቤ ጋር አቀራረብከኝ። በጣም ደስ ብሎኛልና ከእናንተ ጋር ቆሜ መጥፎም ጥሩም እየተቀበልኩ በትዕግስት በዘዴ አንተ እንደምታደርገው ከህዝብ ጋር መቀራረብ፣ መዋደድ፣ መፋቀር
በጣም ስለምፈልግ በዚያ መንገድ ለመጓዝ የከፈትክልኝ መንገድ በጣም ነው አመሰግን። እግዚአብሔር ይስጥልኝ። ይሄ ነበር እንግዲያስ ውይይቱ ከዶክተር ለመነ ኦኖራሪ ፒኤችዲ ሰጥቻለሁ። ዶክተር እያልከኝ ሰውነት እንዳይመስለው ይመዳችሁ ዶክተር ብላችሁት እና መልካም ቀን። በጣም አመሰግናለሁ። በጣም አመሰግናለሁ።